knowledge እኮ ነው immortality እኮ I mean movie ምናምን አላያችሁም by the way movie has a truth you know it's not only fiction ብቻ አይደለም they want to tell us truth through movies ምናምን ነገር እና immortality actually እንትንም አለ ይባላል ምንድነው እጽ አለ ይባላል immortal የሚያደርግህ ግን usually እንትን አሁን ትቤት ውስጥ ባለፈው እንደውም የሆነ ሪፖርት ወጥቶ ሳይ ነበረ they're technically like immortal ናቸው ትቤት ውስጥ ነው ያሉት እና immortal ናቸው so which means አይሞቱም ማለት ነው ይኸውልህ the thing about it is one thing that we always fail is ሁሉ ነገር እዚህ ምድር ላይ የምናደርገው ያስተሳሰባችን ሪዛልት ነው we manifest everything that we think the thought manifests it's just energy and frequency I know it's so hard to understand this concept but everything ያስተሳሰብ ሪዛልት ነው ዴኒ በአማርኛ አድርጋው በደንብ እንዲገባን እና ሁላችንም የምንኖረው ህይወታችን የምናስበው ሪዛልቱ ነው የዛ ውጤት ነው የሐሳባችን ውጤት ነው አንድ ሰው ሀብታም ሆኖ ቢኖር really fortunate ስለሆነ ምናምን አይደለም በቃ somehow ፕሮግራም ሆኗል ጭንቅላቱ እንደዛ እንዲሆን የአስተሳሰብ ሪዛልት ነው ሁሉ ነገር ማለት ነው እዚህ ምድር ላይ ሰው ሟች ነው ሰው ፈራሽ ነው ሰው እንዲህ ነው ብለን subconscious ማይንዳችን ኦሬዲ ፕሮግራም ስለሆነ ሞታለው ብለን ነው የምናስበው እና ስንታመም ምን ስንል like we give up we die usually you don't it's all in the thought አስተሳሰብ ውስጥ ነው ያለው ጥያቄ አለ አንተ ከምታውቃቸው ከጓደኞች or ከቤተሰቦች ውስጥ የሞተ ሰው የለም እንደዛ አይነት አስተሳሰብ ያለው የለም ሲጀመር ሁላችንም ሞታለን ብለን ነው የምናስበው that's what I'm saying to you like እኛ ሶሳይቲ ውስጥ ሁሉም ሰው ሞታለው ሞት በቃ ሪያሊቲ ነው ብሎ ኦሬዲ ፕሮግራም ያደረገ ነው ተነግሮሻል እኮ ትንሽ እምነት ካለሽ እኮ ተራራ ማንቀሳቀስ ትቻለሽ ተብለሻል እኮ ስለዚህ ይሄ እምነት ደግሞ የሚጀምረው ስላንቺ ስፔሻሊ እኔ ብለሽ የምትናገሪው ነገር ማኒፌስት ነው የሚያደርገው በቃ እኔ አልችልም ካልሽ ስለዚህ ለእንትኑ ለእምነቱ ከመጽሐፍ ቅዱስ ከጠቀስ ለእምነቱ ከመጽሐፍ ቅዱስ ጠቅሳለህ አሁን ለምሳሌ የሰናፍጭ ቅንጣት እምነት ቢኖራችሁ ይሄን ተራራ ከዚህ ተነስቶ ወደዛ ሂድ ብትሉት ይሄዳል አሁን የኔ ትርጓሜ አክቹዋሊ ተራራን ሂድ ብትለው ይሄዳል ማለት አይደለም ግን የእምነትን ጥግ ላይ ያሳየ ስለፈለገ ነው ኢየሱስ ክርስቶስ ሲነግራቸው በእኔ ማንኛውንም ነገር ማድረግ ትችላላችሁ ሽባ ትፈውሳላችሁ የታመመ ታድናላችሁ እናንተ ብቻ እምነት ይኖራችሁ የሚለውን ትምህርት ለማስተማር ነው አውዱ እንደዛ ነው ግን ኦኬ እንደዛ አንተ እንዳልከው ነው እንኳን ብለን ብንወስድ ምንም ነገር ማድረግ ይቻላል የሚለውን ከመጽሐፍ ቅዱስ ከጠቀስክ ሞትም እንዳለ መጽሐፍ ቅዱስ ይናገራል እና እሱን እንዴት ታደርጋለህ That's a very good question. First of all, እንግዲህ when it comes to እምነት ያንዳንዱን ብሬክዳውን እያደረግን ነው ማውራት ያለብን especially ደግሞ ኤቪደንስ ይዘን ማለት ነው በጣም ብዙ የተጨመሩ በጣም ብዙ የተቀነሱ ነገሮች አሉ መጽሐፍ ቅዱስ ስፔሲፊካሊ ኮንትሮል ለማድረግ ነው ሶሳይቲን እንግሊዞች እንደ ቱል የተጠቀሙበት ዓለምን ኮሎናይዝ ለማድረግ እና they have to make you somehow weak in order for them የነሱ ስሌቭ እንድትሆንላቸው ዊክ ማድረግ አለባቸው one of the things that successfully የሰሩት ምንድነው ሰው ማንነቱን እንዲረሳ ማንነቱን እንዲያጣ ነው የተደረገው አምላኩ ውጪ ተደረገለት ኦኬ እምነት ብለን ስንል ደግሞ እምነት ማለት የሆነ ነገርን ማመን ማለት መቻል አይደለም by the way እነኚህ ከመጽሐፍ ቅዱስ ውጪ ያሉ መጽሐፎች እነ ናገማዲ ስክሪፕት እነ ኢጂፕት ያሉ ፓፒረሶች ሜሶፖታሚያ ውስጥ የተገኙ እነ ዴድ ሲ ስክሮልስ and stuff they hold the truth and it talks about specifically how you can become immortal ይሄን ዕውቀትና እውነት ያወቀ ሞትንም አይቀምሳትም ይላል አሁን አንድ ሰው ልጠቅስልኝ ይችላል አሁን ኢሞርታል እስካሁን ያለ እሱ ነው ማለት ቲቤት ውስጥ አሉ እንደዚህ አሁን ሲጀመር ዓለሙም ራሱ ሊያሳይ አይፈልግም because it's very threatening ለምሳሌ ማርቆስ ዋለ ለምሳሌ አሁን እሱማ የትኛውም ሀገር ላይ እንዳይጠፋ ለምሳሌ አሁን ብዙዎቻችሁ ልታውቁት እኔ እንደውም አንድ ኢንተርቪው ሰርቻለሁ ከነ ሻምበል ቶርሳ ቆቱ ጋር ከነ አበበ ቢቂላ ጋር የሮጣ አንድ ሀገረ ሰላም ሰው አለ አወቃችሁ የሀገረ ሰላም ሰው አትሌቲክስ 80 አመቱ 83 አመቱ ግን ህፃን ነው የሚመስለው ምክንያቱም ሃይላንድ አካባቢ ነው ሀገረ ሰላም ማለት የመጨረሻ ቀዝቃዛ አካባቢ ነው ብዙ ሰዎች ላይፍ ኤክስፔክታንሳቸው ራሱ እዛ አካባቢ 80 90 ምናምን ነው በጣም ቀዝቃዛ ነው ኢቨን ዋሚ ነው ሰው አልኮል ነገር አሁን ብዙዎቹ እዛ ሀገረ ሰላም ብትሄዱ አረቄ ማይጠጣ የለም አረቄ ይዛሉ ኢነርጂ የሚሰጣቸው ማለት ነው ሀገረ ሰላም ላይ አረቄ በጠጪ እዛው አሰክሪ ስትመጪ ሞቃት አካባቢ ከሀገረ ሰላም ወጥተሽ የተወሰነ አካባቢ ጋር ስደርሽ ነው የምትሰክሪው በጣም እንትን ነው ረጅም ዓመት ይኖራሉ እና ከዛ አካባቢ ወጣ ሰው ነው እሱ እንኳን የኔ የእድሜ ጣሪያ 150 ነው ከዛ በላይ አይደለም ይላል
ከዛ በላይ የኖሩ ሰዎች 183 ምናምን እንዳሉ ይናገራሉ። እድሜያቸው 183 190 ኢቭን የዓለም ራሱ ትልቅ እድሜ የኖረው ሰውዬ በመቶ ስንት ነው? በ179 ዓመቱ ነው ባለፈው ዓመት የሞተው። አሁን እነዚህን ጊነስ ቡክ ላይ ተመዝግበው ካሉ ሰዎች ከምናውቃቸው እነሱም ሞተዋል። ከነሱ ውጭ ኢሞርታል ካልክ ሲንስ ዓለም ከተፈጠረ ጀምሮ ነው እያልክ ያለው። ልጠቅስልን የምችለው ሰው አለ አሁን ኢሞርታል ሆኖ እስካሁን ያለ? ይኸውልህ አሁን ለምሳሌ 700 ዓመት የሆነው ህንድ ውስጥ ቲቤት ውስጥ እንትን የተባለ ሰው አለ። አሁን እነኚህ ሲጀመር ይሄ ዓለማዊ የሚባለውን ነገር አይፈልጉትም። ስትበቃ like when you become enlightened ስትሆን ይሄ ዓለማዊ ነገር እስራት ነው። So you don't really want anything to do with this world in general ማለት ነው። because we just first of all we need to be able to understand ይሄ ዓለም እንዴት እንደተፈጠረ according to Bible የምትሄድ ከሆነ it's all about godly but that's not true because ይሄ ምድር የተፈጠረው ደሚ እርጅ በሚባል ነው። ደሚ እርጅ ደግሞ ቴክኒካሊ ይሄ ምድር የፈጠረው ማቴሪያላይዝ ያደረገው ይሄ ማተር like የኛን ኢነርጂ ሶል የሚባለውን ነገር አስሮ ለማስቀመጫ ነው። ስሌቭ ለማድረጊያ ነው። ኢትስ ስሌቨሪ ሲስተም ኢንታየርሊ ይሄ ሲስተም ዲዛይን አድርጎ ሲሰራው ማለት ነው። እና ሶ ይሄ ምድር በአጠቃላይ የሆነ ነፍስህን ወይንም ይሄ በቃ ኢነርጂ ከጋድ የመጣውን ኢነርጂ ኢንትራፕ አድርጎ እንዲያስቀምጠው ነው ኤቭሪቲንግ ዲዛይን አድርገው እዚህ ምድር ላይ። ስለዚህ ኢቭን ኢየሱስ ክርስቶስም አይተህ ከሆነ ይሄ ምድር መተው አለብህ ይላል in order for you to be liberated like እንትን ለማለት ይሄ ምድር መተው አለብህ ይላል። ይሄ ምድር ከንቱ ነው ይላል። So this world is literally designed by the demiurge, the false god ማለት ነው. If you really pay attention in the Bible, the God actually doing what Satan is doing. መግደል፣ ማስፈራራት፣ በቃ like all of these attributes that you see is like ሰይጣን የሚያደርገው ነገር ነው የሚያደርገው really ማለት ነው። That's like subliminally program ስለተደረግን ነው እንጂ if you really pay attention, does really God do this? Like እንዴት ነው God ሁሉን አስቀድሞ የሚፈጥር የሚያውቅ የሚጸጸተው? Like it doesn't make any sense. Why would he regret እንዴት ያደርጋል? ቀድሞ የሚያውቅ ገባምለ እንዴት አዳም ያለበትን ቦታ አያውቅም? ሁሉን አዋቂ ከሆነ there's so many things that you can ask that you cannot get an answer for. አሁን የእንትንን ታሪክ ስታይ የኢዮብን ታሪክ ስታይ እንዴት ነው ሰይጣን እግዚአብሔርን ፕሮቮክ አድርጎት ኢዮብን ይፈትነው የሚሄደው? እግዚአብሔር ፕሮቮክ ያደረገው ሰይጣን ነው። Why would that happen? Like when you really pay attention, this is like the false god like ራሱን እንትን አድርጎ ጋድ ነኝ ብሎ ህዝቡን አሳምኖ ሁሉንም አሳምኖ ሁሉም እንደ ጋር ተቀብሎታል። but really when you look at the attribute በቃ ከኔ ውጪ ከአንድ አምላክ ውጪ የምታምልክ ከሆነ በቃ ትጠፋለህ። like everything that Satan do he does. So with that being said, all the knowledge ደብቆብሃል everything, especially when it comes to ይሄ like liberty የሚባለውን ነገር ይሄ በቃ አለመሞት የሚባለውን ነገር all of this ደብቆብሃል እንጂ Jesus Christ himself he literally said no እኔ የምሄደውን ብትከተሉ ከኔ በላይ ማድረግ ትችላላችሁ ይላል። so which means ስጋህን ማድረግ ትችላለህ ማለት ነው። ከኔ በላይ ማድረግ ትችላላችሁ ካለ everything እሱ ያደረገው ማድረግ እንችላለን ማለት ነው። it's just that ይሄ እንትኑ የተሰራው ምድሩ ሲሰራ ግን በቃ ላይ ጭንቅላታችንን ኦልሬዲ ቆልፎታል። ገባ በቃ ላይ መቀበልም እኮ አትፈልግም። ብዙ እዚህ ውስጥ የሚናደድ ሰው አለ because ተቆልፏል ያ ጭንቅላት። ከዛ ውጪ የሆነ ነገር ሰይጣናዊ ነው ብሎ ነው የነገረ but the actual ሰይጣን when you pay attention the attribute የሚያደርገው እሱ ነው። ስለዚህ ብዙ ነገሮች ተደብቀውብናል። አሜን እኔ ብዙ ነገር አንከቨር እያደረኩ ነው ያለሁት honestly speaking። እንዳልኩ one of it is immortality which is perfectly በደንብ በቃ preserve ተደርጎ የሰው ልጆች achieve ማድረግ የሚችሉት ነገር ነው። with that being said of course it takes time። መብሰል አለ፣ መስከን አለ፣ enlightenment ይሄ መቀባቱ all of that አብሮ ይመጣል። ከዛ በኋላ you could do whatever it is that you want. okay ያው ቢሊፍ ነው እሱ ቢሊፍ ነው። ኦፒኒየን እና ቢሊፍ ይለያያል። አሁን ይሄ ለምሳሌ ኦፒኒየን ቢሆን ማስቀየር ይቻላል የሰዎችን ኦፒኒየን። ቢሊፍን ግን ማስቀየር የሚችሉት ቢሊፍ ሊደሮች ብቻ ናቸው። አሁን ዲኤንኤ ኦፒኒየን ጠንክሮ ቢሊፍ ስለሆነበት እምነት ነው። በጣም ይቅርታ I don't want to cut you off Teddy. What you like attributing right now is completely opposite. ምንም አይነት እምነት የለኝም። ምንም አላምንም ነኝ። ሐሳቡን እኮ ነው አላምንም። everything እኔ የማወራቸው ነገሮች evidence based ናቸው which is knowledge ነው። there is a big difference between knowledge and እምነት። no ለምሳሌ አሁን ኢሞርታል ነኝ ብለህ ታስባለህ? yeah we all could be yes of course እሱ ነው ያደርገው። እምነት ነው evidence based ነው። ዝም ብዬ ከእንትን I didn't bring it like an opinion form አድርጌ ያንን ኦፒኒየን ደጋግሜው ስለደፋ አድርጌው ሳይሆን ሁሉም ቢሊፎች በኤቪደንስ ናቸው። ለምሳሌ አሁን
No, believe evidence የለውም ቴዲ I'm sorry. Believe is actually lack of evidence ነው። Believe is something ሳይንስ በተግባር ያሳያል። አሁን ለምሳሌ ሃይማኖት ሰዎች ኤቪደንሳቸው የእግዚአብሔር ቃል ነው። right ስለዚህ አሁን ይሄ ለምን ሆነ? authority ነው ያለ it's authority pretty much። አሁን ለምሳሌ እነሱ የሃይማኖት ሰዎች ጋር ሄደን አሁን የምትሞግታቸው አንተም ባለ ኤቪደንስ እነሱም ባላቸው ኤቪደንስ ነው እኮ። የእነሱ ኤቪደንስ የተጻፈ ወረቀት ኦቶሪቲ ብቻ ነው። አሁን አንተም የተጻፈ ኤቪደንስ አይደለም። no mine is like science based fact based so many different evidence አስፈላጊነቱ ከባይብልም ከሳይንስም ከሰዎችን የህይወት ተሞክሮም ተጠቅሳለህ። የቱ ጋር ነው ያለው? አንተ ለምሳሌ አሁን ሃይማኖት ሰዎችን ባስገባለህ፣ ቆይ የሃይማኖት ሰዎችን ባስገባለህ መጽሐፍ ቅዱሳቸውን ይዘው ይመጣሉ። ክርስቲያኖች፣ ሙስሊሙ ቁርአንን ይዘው ይመጣሉ አይደለም? አንተ ለምሳሌ ከነዚህ ሰው ውስጥ ጋር ዴቤት ተቀመጥ ብለህ ለውይይት ተቀመጥ ብለህ ምንድነው ይዘህ የምትመጣው? አንደኛ life itself which technically science ማለት it's a study of nature. okay science ማለት specifically a study of nature. okay so life ማለት እሱ ነው nature ማለት ኦኬ። አሁን አንዴ ቆይ ለምሳ ባይብልን ለምንድን ነው የምታነሳው ብለህ ካልከኝ that's the only communication me and you can have. like that's the only thing that we can at least መግባባት የምንችለው ቋንቋ ማትግባባው ለምን መሰለህ? አሁን ለምሳሌ የሃይማኖት አንተ አንደርስታንድ ማድረግ አለብህ ስታተስ ኮ ለምሳሌ የሃይማኖት ሰዎች ኮንቨርሴሽን ከመጀመራቸው በፊት ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ይለዋል። በሌላ አባባል መናገር ብቻ አይደለም መስማትም በእግዚአብሔር ቃል ነው ይለዋል። ሲሰሙም በእግዚአብሔር ቃል ነው። ስለዚህ ከእነሱ ጋር ክርክርና ለማሳመን ወይ እንዲያሳምኑ ከፈለግ አንተ የምትናገረው እንደ እግዚአብሔር ቃል መሆን አለበት። ካልሆነ I agree, but this is what it comes to. የእግዚአብሔር ቃል ተብሎ ክሌም የተደረገው ነገር ከየት መጣ ነው? That's the question is going to be asked. Then we're going to talk about the genesis of Bible. Who wrote the Bible? How is it አሁን ያለበት ኢቮልቭ አድርጎ እንዴት ደረሰ? በዛ መካከል በዛ ሂደት ውስጥ የተቀየሩ የተለወጡ ነገሮች አሉ ወይ? እነኚህን ኤቪደንስ የሆነ ቤዝ ይዘት መጣለ ማለት ነው። ታሪክ ይዘት መጣለ። እንደገና ደግሞ መጽሐፋቶች አሉ ከባይብል በፊት የተጻፉ በጣም ሚረር የሚያደርጉ ባይብልን ማለት ነው። ሜሶፖታሚያ ውስጥ በጣም ብዙ መጽሐፎች አሉ። ኢጂፕቶሎጂ ውስጥ በጣም ብዙ መጽሐፎች አሉ። all of these books that resembles to Bible but they have a kind of a stare away ደግሞ የሚያደርጉበት ፓርት አለ which you technically be like okay so ይሄ ቀድሞ ስለመጣ ባይብል actually taking እነኝን accountabilityዎች ወሰደው ከእንደዚህ ነው። ስለዚህ you come up with a conclusion based on these facts. not just ስለተሰጠና ዝም ብለ ቁልፍ ብለ this is it ብለ የምትል ከሆነ I'm not going to argue with you first of all. but if you like seeking for the truth and trying to find the truth can go in a conversation then we're going to talk about what comes first. so then all of these አሁን ለምሳሌ ኢየሱስ ክርስቶስ ደቀ መዛሙርቶቹን ወደ ቀኝ እንትኑን ምንድነው የሚባለው መረቡን ወደ ቀኝ ጣሉት የሚለው ምናምን ፓርቲ ነው how ብዙ አሳ እንዳጠመዱ ከኦዲሲ ላይ ነው የመጣው 900 BC ላይ የተጻፈ የግሪክ ሚቶሎጂ ኦዲሲ የሚባል አለ። ከዛ ላይ ነው የመጣው። ወርድ ባይ ወርድ ታወጣዋለህ ከዛ ላይ which one ቀድሞ ነው የመጣው? ስለዚህ ዘር ሊዘር ወጣ የሚለው ንግግር ኢየሱስ ክርስቶስ ከግብርና ሚኒስተር ነው የወጣው ነው? no seriously this is a serious content እኮ ነው conversation እኮ ነው ያለው። እኔ ራሱ አመለካከት አለው አንተ የራስን የሚራስ ሰው አንከራከረው አይሻልም? እንደዚህ ነው። እኔ በጣም ብዙ ጊዜ እኮ ብያለሁ አሁን ከዲኤንኤ ከሌሎች የሃይማኖት ሰዎች ጋር ግን አሁን የጨረባ ተስካር ማድረግ አልፈልግም። አሁን ዲኤንኤ የራሱ የመከራከሪያ ነገር አለው። የራሱን ትሩዝ ይዞ ይመጣል። ሲመጣ ግን ክርስቲያኖቹ መጽሐፍ ቅዱስ ይዞ ይመጣሉ። የእስልምና እምነት ተከታዮች ከቁርአናቸው ይጠቅሳሉ። አሁን ዲኤንኤ አስፈላጊ ከሆነ ከቁርአን አስፈላጊ ከሆነ ከመጽሐፍ ቅዱስ ከሆነ የእሱ የመጫወቻ ሜዳ ሰፊ ነው የሚሆነው። እንደፈለገ ይሆናል። ከፈለገ ማጣጣል ይችላል። ከፈለገ ከፍ ማድረግ ይችላል። ከፈለገ አፈር ከድሜ ሊያበላው ይችላል። እነሱ ግን በሆነ ፍሬም ውስጥ አጥረው ነው የሚያወሩት።